ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እንሆ። አርበኛ ዘመነ ካሴ ጥምረቱን አስመልክቶ አንዳንድ ነገሮች በሚል መልእክቱን አስተላለፈ። የአማራ ፋኖ ከሌሎች ህዝባዊና ብሔራዊ ኃይሎች ጋር የሚተባበረው ብቻውን መቆም ስለማይችል አይደለም። የትግራይ ኃይል ከአማራውና ከኦሮሞ ጋር የሚተባበረው ብቻውን መቆም ስለማይችል አይደለም። አፋሩ ከአማራው፣ ከኦሮሞው፣ ከሲዳማው፣ ከበርታውም ጋር የሚተባበረው ብቻውን መቆም ስለማይችል አይደለም። ኦሮሞ ከጉምዝና ከአማራ ጎን የሚቆመው ብቻውን መቆም ስለማይችል አይደለም። ሶማሌው ከሌሎች ወገኖች ጋር የሚያብረው ብቻውን መቆም ስለማይችል አይደለም። ሁሉም ራሱን ችሎ መቆም ይችላል። እስካሁንም ሁሉም በራሱ መንገድ በገዛ እግሩ ሲጓዝ ነው የመጣውና እነዚህ ድርጅቶች የሚተባበሩት ብቻቸውን መቆም ስለማይችሉ ሳይሆን ትብብር ዛሬያዊም ዘላለማዊም ጠቀሜታ ስላለው ነው። ስለዚህ የህዝባዊ ኃይሎች ይተባበራሉ፣ የጋራ ግባቸውን በጋራ ያሳካሉ። የኛ ዘመን ተልዕኮ ሰዎችን መሰብሰብ ነው። ማቀራረብ ነው። ፍቅር ነው። ሰይፍ ያነሳ ነው። አበባችንን ነጥቀውን ነው። እኛ በዚህ ኃላፊነት እያለን በግፍ ሊያጠፋን ገፍቶ ካልመጣ በስተቀር አማራን ከሌላ ህዝብ ጋር አናዋጋውም። መቼም ለአማራ ህዝብ ተበድረን ተጨማሪ ጠላቶች አንገዛለትም። ለሌሎች ወገኖችም የመከራ ምክንያት አንሆንም። ይህ ምኞታችን እንዲሁ ብላሽ አይሆንም። ሁሌም እንደምንለው በጎ ምኞቶች ዳር የሚያደርስ የራሳቸው እግዚአብሔር አላቸው። ይህ የቂም ተራራን የቁርሾ ጋራን የሚያፈርሰው የመገዳደል እንቧለሌን የሚሰብረው የመጨረሻው ትውልድ ነው። ይህ ደፋርና በጎ ትውልድ ነው። ይህ ትውልድ የክፋት ሐውልትን ደርምሶ በቦታው የፍቅርና አብሮ መኖርን ዋርካ ካልተከለ በስተቀር በዚሁ በእኛ እድሜ ቀጥሎ የሚመጣው ትውልድ የሰው ሳይሆን ሙሉ በሙሉ የጭራቅ ልብ የተገጠመለት ይሆናል። ይመጣል ብለን የምንፈራው መጥቷል እኮ ብሎ መናገር ይቻላል። ልክ ነው። እየመጣ ያለው ግን በመደበኛ አእምሮ ለማሰብም ይከብዳል። መድኃኒቱ ይህንን የመጨረሻ ጥረት ተጋግዞ ውጤታማ ማድረግ ነው። ዛሬ እኛን ለመዝለፍና ዓለማችንን ለማንቋሸሽ ድምጻቸውን ከፍ አድርገው ለመሳቅ ብቻ ሲሉ የዋልጌ ማህበር የመሰረቱት ወገኖች ሁሉ አንድ ቀን ወደኛ ይመጣሉ። ይህንን በጎ ምኞታችን ይገዛሉ፣ የራሳቸው ያደርጋሉ። ያኔም ፍጹም ሳይሸማቀቁ በፍጹም ይቅርታ እንቀበላቸዋለን። እስከዛው ድረስ ለአንድ ስድብ ለአንድ ጡብ እያስቀመጥን ወደፊት እንቀጥላለን። ሚስማሮችን ቁጥር ብዛታቸውን ላለማቆም ወይም እስከ መጨረሻው ለመጽናት የወሰንባቸው ቀናት ጋር እኩል ነው እንዲል ትልቁ አባታችን። ለአንድ አሻጥር አንድ ሚስማር፣ ለአንድ ስድብ አንድ ጡብ። ክፋት ለማንም በጎነት ለሁሉም። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ ሲል ሁሉናችን በተባበረ ክንዳችን ሲል አርበኛ ዘመነ ካሴ መልእክቱን አስተላልፈዋል።